ውድ የሙሌ ሲኒማ ቤተሰቦች ዛሬ ደግሞ በአንድ ሮማንስ ፊልም ብቅ ብለናል። ይህቺ ዕድሜዋ 55 የሆነችዋ ብቸኛ ሴት በትዳር ህይወቷ ውስጥ ያመለጣትን ነገር ሁሉ በመጨረሻም ለመለማመር ስትወስን ልታምናቸው ፈርታ የነበሩት ምኞቶቿን ሁሉ እንዲፈጽምላት ቃል የገባላትን አንድ ወጣት መልከ መልካም እንግዳ ትቀጥራለች። ነገር ግን ለእያንዳንዱ የቅዠት ምኞት የሚከፈል ዋጋ አለው። ብዙም ሳይቆይ ለጀመረችው አደገኛ ጉዞ የሚከተለውን መዘዝ በእርግጥ ዝግጁ መሆኗን ለመጠየቅ ትገደዳለች። በፊልሙ መጀመሪያ ላይ ዕድሜው 55 የሆነው ናንሲ ስቶክስ በአንድ ሆቴል ክፍል ውስጥ በጭንቀት አንድን ሰው ስጠብቅ እንመለከታለን። የተረበሸ ስሜቷን ለማረጋጋት በተደጋጋሚ ቦርሳዋን ትፈትሻለች፣ መስታወት ትመለከታለች፣ አልፎ ተርፎም ፊቷ ላይ የሁለት ጊዜ የፊት ማስዋቢያ ፌስ ሜካፕ ትቀባለች። ነገር ግን በሩም ሲንኳኳ ሁሉም ነገር ይቆማል። በመጨረሻም በሩን ለመክፈት ስትሄድ አንድ መልከ መልካም ወጣት በሩ ላይ ቆሞ ታገኘዋለች። ሲሙ ሊዮ ይባላል። ሊዮ እሷ ስትጠብቀው የነበረው ሰው ነው። ክፍል ውስጥም እንደገባም በቀስታ ጉንጯን ይስማታል። ይህ ድርጊት ወዲያውኑ ስሜቷ እንዲሞቅ ቢያደርጋትም አሁን በግልጽ ትጨነቅ ነበር። ይህ እንዲህ እንዳለ ሊዮ ሴቶች ልዩ ስሜት እንዲሰማቸው በማድረግ የሚተዳደር ሰው መሆኑን እንረዳለን። በዛሬው ምሽት ናንሲ የራሷን ትንሽ ደስታ ለማግኘት ተስፋ አድርጋለች። ነገር ግን እሱም ወጣትነትና ማራኪነት ስታይ በእድሜዋ ምክንያት በራሷ ላይ ያላት እምነት ይሸረሸራል። ሊዮ ይህንን ስላስተዋለ ከፍሪጅ ውስጥ መጠጥ እየጋበዘ ሊያረጋጋት ይሞክራል። ከዛም ወደ ክፍሉ ቀስ በቀስ ለመለማመድ አብረው ተቀምጠው ማውራት ይጀምራሉ። ናንሲ ከፎቶግራፎቹ ይልቅ በአካል እጅግ በጣም የተሻለ ውበት እንዳለው በመግለጽ ታደንቀዋለች። እንዲሁም በአሳፋሪ ስሜት ውስጥ ሆና ክፍያውን ተቀብሎ እንደሆነ በጭንቀት ጠይቀዋለች። ሊዮም አንገቱን በመነቅነቅ ሁሉም ነገር አስቀድሞ እንደተፈጸመ ያረጋግጥላታል። በዛን ጊዜ ነው አእምሯ ውስጥ ሲጉላላ የነበረው ጥያቄ የጠየቀችው። ይኸው እሷን ከሚያክል ትልቅ ሴት ጋር መሆን ምቾት ይነሳው እንደሆነ ነው። ምክንያቱም እንኳን ሊዮ ምንም እንደማይከፈው ቢያረጋግጥላትም አሁንም የእሷን ማመንታት ሊረዳ ይችላል። ስለዚህ ዘንበል ብሎ እንደገና ይስማታል። ይህንን ዘና እንድትል ለመርዳት ያደረገው ጥረት ነው። ከዛም እሱም በትክክል ምን እንደምትፈልግ ለመረዳት ስለ ምኞቶቿ በቀስ በቀስ ይጠይቃታል። ነገር ግን ናንሲ ወዲያውኑ ጨርሳ መውጣት ስለምትፈልግ ለጥያቄው መልስ መስጠት አልቻለችም። ሆኖም ሊዮ ነገሮችን በዚህ መንገድ እንደማይሰሩና ሙሉ ምሽት ከእሷ ጋር ማሳለፍ እንዳለበት ያስረዳታል። በመጨረሻም ናንሲ ቀስ በቀስ ልቧን መክፈት ትጀምራለች። ባለቤቷ ከ2 ዓመት በፊት እንደሞተና ከዛም በፊት ቢሆን ሁልጊዜ ትመኘው የነበረው የመሳብ ስሜት አግኝታ እንደማታቅና ለሊዮ ትነግረዋለች። ሊዮን በጥንቃቄ ያዳምጣታል። እየተነጋገሩ ሳለም ናንሲ ወደ መስኮቱ ተራምዳ ስለሷ ተጨማሪ ነገሮች መግለጽ ትጀምራለች። ቀደም ሲል መምህር እንደነበረችና እንደሱ ስላሉ ወንዶች መጽሐፍት ጭምር እንደጻፈች ትናገራለች። በድንገት ጨዋታውን ወደ እሱ በማዞር ለምን ይህንን የስራ መስመር እንደመረጠ ጠይቋለች። ሊዮ የመጀመሪያ ላይ ጥያቄውን ለማስቀረት ቢሞክርም እሷ ግን ጥያቄውን ስትገፋበት በመጨረሻም የኮሌጅ ትምህርቱን ለመክፈል ሲል እየሰራ እንደሆነ ያምናል። ይህንንም ናንሲ ፈገግ ያሰኛታል። እሷም 2 ልጆች እንዳሏትና ነገር ግን አንዳቸውም ከእሷ ጋር በጥሩ ሁኔታ እንደማይስማሙ ትነግረዋለች። ከጥቂት ጊዜ በኋላም ሊዮ እንደገና ስሟት ወደ አልጋው ሊመራ ይሞክራል። ነገር ግን ናንሲ አሁንም በጣም እያመነታች ስለሆነ ማንኛውም ነገር ከመከሰቱ በፊት እሱን ትንሽ የበለጠ ማወቅ እንደምትፈልግ ትነግረዋለች። በመቀጠልም አብሮት ስለነበረችው ትልቋ ሴት እድሜ ትጠይቀዋለች። ከእሷ ጋር አስገራሚ በሆነ ሁኔታ ሊዮ አንድ ጊዜ እድሜዋ 82 ዓመት ከሆነች ደንበኛው ጋር ጊዜ እንዳሳለፈ ይነግራታል። ይህንንም ስትሰማ ናንሲ በቀስታ ትስቃለች። ምክንያቱም እሷ ወደዛ እድሜ ጨርሶ አልቀረበችም። በእሷ ላይ በጣም የሚወደውን ነገር ስትጠይቀው ሊዮ ወደ እሷ አስጠግቶ እንደገና ዘንበል ይላል። ነገር ግን እሱ የበለጠ ከመቅረቡ በፊት ናንሲ በድንገት ይቅርታ ጠይቃ ወደ መታጠቢያ ቤት ትገባለች። እዚያም እያለች በዚህ አጋጣሚ የገዛችውን ልዩ ልብስ ትለብሳለች። ፊቷን በእጆቿ ታጥባ ራሷን ለማረጋጋት ትሞክራለች። ይህ እንዲህ እንዳለ ሊዮ ይጠብቃት ነበር። ጊዜ ለማሳለፍ አንዳንድ ቸኮሌቶችን ይመገባል። ናንሲ በመጨረሻም በሩን ስትከፍት ሊዮ እድሜዋ ምንም ያክል ቆንጆ እንደሆነች በማየት በመገረም ይመለከታታል። እሷም እንደዚያው ይነግራታል። ሆኖም እሱን ለመሳም ዘንበል ሲል ናንሲ በአፉ ውስጥ እንግዳ የሆነ ሽታ እንዳለ በቀስታ ትነግረዋለች። በዚያም ጊዜ ሊዮ ከቸኮሌቱ ሊሆን እንደሚችል ተረድቶ ጥርሱን ለመቦረሽ ይሄዳል። ከጥቂት ደቂቃዎች በኋላም ሊዮ ሲመለስ ናንሲ አይናፋርነት ብቻ ሳይሆን በእርግጥም እንደፈራች ያስተውላል። ወደ እሷ ሲቀርብም መሄድ ከፈለገ መሄድ እንደሚችልና ገንዘቡ እንደማትጠይቀው ትነግረዋለች። ሆኖም ሊዮ እሷ ደስተኛ እስከምትሆን ድረስ የትም እንደማይሄድ በቀስታ ያረጋግጥላታል። ይህም ናንሲን ትንሽ ያረጋጋታል። ሁለቱም በአልጋው ላይ ይቀመጣሉ። ሊዮም ድባቡን ማቅለል ይሞክራል። ናንሲም ቀስ በቀስ እንደገና ልቧን መክፈት ትጀምራለች። በዚያን ጊዜም ሊዮ እናቱ እሱ በነዳጅ መውጫ ቦታዎች ውስጥ እንደሚሰራ እንደምታምንና ስለ እውነተኛ ስራው ምንም እንደማታውቅ ያካፍላታል። ይህንንም ናንሲ ስለ ገዛ ቤተሰቦቿ እንድታወራ ያደርጋታል። ስለ ልጆቿና ፈጽሞ ለእሷ ግድ ስላልነበረው ባለቤቷ ትነግረዋለች። እሱ ወደ ቤት ይመጣል፣ ይበላል፣ ይተኛል። ምን እንደሚያስፈልጋት ወይም
ምን እንደሚሰማት ፈጽሞ ጠይቆ አያውቅም። ስለ ታሪኩ ማውራት አይኖቿ በእንባ እንዲሞሉ ያደርጋታል። እንደገናም ሕያው ሆና ለመስማት ብቻ እንደምትፈልግ ታምናለች። ሊዮ በቀላሉ ያዳምጣታል። ስታበቃም ወደ እርሷ ቀርቦ ይስማታል። በመጨረሻም የመጀመሪያ የጠበቀ የፍቅር ጊዜ ያሳልፋሉ። ከጥቂት ቀናት በኋላም ናንሲ ሊዮ እንደገና ትጠራዋለች። እሱም ሲደርስ የባለፈውን ጊዜ ያሳለፉትን ጊዜ በተለይም እሷን በተመለከተ መንገድ እንደወደደችው ትነግረዋለች። ነገር ግን ይህንን ጊዜ ፈጽሞ የማታውቃቸው ነገሮች በዝርዝር እንዳዘጋጀችና በአንድ ለመሞከር እንደምትፈልግ ትነግረዋለች። ሊዮም ዝርዝሩን ስታነብለት ፈገግ ይላል። በራሷ ላይ ያላት እምነት እንድትገነባ ለመርዳት ቃል ይገባላታል። ስለዚህም ናንሲ አሁንም እየተጨነቀች ቢሆንም በመጀመሪያ ፍላጎት ይጀምራሉ። ሊዮ መቸኮል እንደሌለባት በማስታወስ እንደገና ሊያረጋጋት ይሞክራል። ነገር ግን በመካከላቸው ነገሮች መረጋጋት ሲጀምሩ የናንሲ ስልክ ይጮሃል። ስልኩን ስታነሳ ሴት ልጇ በአንድ ነገር እርዳታ እንደሚያስፈልጋት ትረዳለች። ስልኩን ለመመለስም ወደ ጎን ስትልም ሊዮ ለአፍታ ወደ ሩቅ ቦታ እንደሚመለከት መስታወት ውስጥ ራሱን በዝምታ ይመለከታል። ገንዘብ ለማግኘት ብቻ ሲል የኖረው ሕይወት መጨረሻ ዋጋ እያስከፈለው እንደሆነ የሚሰማው ይመስላል። ሆኖም ናንሲ ስትመለስ በፊቷ ላይ ያለውን ጭንቀት ወዲያውኑ ያስተውላል። ስሜቷ ከፍ ለማድረግ ይፈልጋል። በድንገት መደነስ ትፈልግ እንደሆነ ይጠይቃታል። ናንሲ በድንገተኛው ጥያቄ ትገረማለች። ፈገግ ብላን ትስማማለች። ስለዚህም ሊዮ ከስልኩ ላይ ለስለስ ያለ ሙዚቃ ይከፍታል። እጇንም በቀስታ ይዛታል። ቀደም ሲል መደነስ እንደምትወድ ነገር ግን ከባለቤቷ ጋር ለመደነስ አንዴም እድል አግኝታ እንደማታውቅ ነግረው ነበር። አሁን ሊዮ ከክፍሉ ውስጥ ሲመራት ናንሲ በደስታ ትበራለች። ከብዙ ዓመታት በኋላ ለመጀመሪያ ጊዜ እንደገና እንደ ወጣት ሴት ፈገግ ትላለች። ነገር ግን ሴት ልጇ እንደገና ስትደውል ስልኩ ይጮሃል። ጨዋታውም ይቋረጣል። በዚህም ጊዜ ናንሲ ታመነታለች። ነገር ግን ሊዮ ለልጇ ስራ በዝቶባታል ብሎ ለመናገር ደስታ ሲቀልድ ናንሲ በፈገግታ ታስቆመዋለች። ስልኩን ራሷ ታነሳዋለች። ስትመለስም የተረጋጋች ትመስላለች። ነገር ግን ደክሟታል። ሊዮ ይህንንም አይቶ ትከሻዋን በቀስታ ማሸት ይጀምራል። ናንሲ በመጨረሻም ለመተንፈስ ስትችል እንክብካቤ እየተደረገላት እንደሆነ ይሰማታል። ሊዮ ማሸትን እየቀጠለ ሳለ እሱን ለረጅም ጊዜ መቅጠር እንዳለባትና ምናልባት በሱ ዙሪያ መሆን ብቸኝነቷ ሊረዳ የሚችል በቀስታ ይነግራታል። ነገር ግን ናንሲ ያንን ለማድረግ አቅሙ ቢኖራትም ደስ እንደሚላት በመግለጽ በሀዘን ፈገግ ትላለች። ከዛም ካልታሰበበት ቦታ በድንገት ሊዮ ሸሚዙን እንዲያወልቅ ጠይቀዋለች። እሷም ለአፍታ አድንቀው በመቀጠል ትነካዋለች። ከዓመታት በኋላ ወደ አንድ ወጣትና ጠንካራ ሰው ይህንን ያክል አልቀረበችም ነበር። ይህም ምን ያህል ጊዜ እንዳለፈ ያስታውሳታል። በመስታወት ውስጥ የራሷን ነጸብራቅ ለመመልከት ስትዞር አሁን እንደሸመገለችና ከእንግዲህ ቆንጆ እንዳልሆነች ለሊዮ ትነግረዋለች። ነገር ግን ሊዮ ከእሱ እይታ አንጻር ማየት ብትችል አሁንም ቆንጆ መሆኗን እንደምታውቅ ያረጋግጥላታል። ስሜቷን ከፍ ለማድረግ ጨዋታው እንዲጫወት ሀሳብ ያቀርባል። ናንሲ ግን አልሳቀችም። ይልቁኑ ስሜታዊ ትሆናለች። በአይኖቿ ውስጥ እንባዋን መፍጠር ይጀምራሉ። ስለዚህም ሊዮ አቀራረቡን ለመቀየር ይወስናል። ስለዚህ ሌሎች ደንበኞቹም በራሳቸውን ላይ እምነት እንዲኖራቸው ስለረዳቸው ሴቶች አስደሳች ታሪኮች ይነግራታል። የተነጋገሩም የወይን ጠጅ ይጋራሉ። ንግግራቸው ሙሉ በሙሉ እስኪከፈት ድረስ ሊዮ ስለ ስራው፣ ስለሚያገኛቸው ሰዎችና አብዛኛው ብቸኛ ስለሆኑ ከምንም በላይ ለሚያዳምጣቸው ሰዎች እንደሚፈልጉ ያወራሉ። የከበደው ስሜት ቀስ በቀስ እስኪጠፋ ድረስ ለሰዓታት ይነጋገራሉ። በዛም ምሽት በመካከላቸው አንድ ነገር ይለወጣል። በሚቀጥለው ቀናት ስብሰቦቻቸውን ሲቀጥሉ የዝምታን ትስስር ይበልጥ እየጠነከረ ይሄዳል። ሊዮ ባልጠበቀው መንገድ ለናንሲ መጨነቅ ይጀምራል። ናንሲም ቀስ በቀስ ከቀላል ጓደኝነት ባለፈ ጥልቅ ስሜት ማዳበር ትጀምራለች። ሆኖም በሚቀጥለው ስብሰባ ላይ እንደተለመደው ሲያወሩ ናንሲ በድንገት ሊዮ ስለ ስራው እውነቱን ለእናቱ መናገር እንዳለበት ጠቁማለች። ይህም እንዲያጎግም ሊረዳው እንደሚችል ታምናለች። ነገር ግን የእሷ ቃላት ወዲያውኑ ውጥረት ውስጥ እንደከተተውና ስለ ጉዳዩ መውራት እንደማይፈልግ እንመለከታለን። ከዛም ናንሲ ታማኝ ለመሆን በመሞከር እውነተኛ ስሙ እንደምታውቅና መጀመሪያ ስትቀጥረው ማንነቱን ለማወቅ እንደፈለገች ታምናለች። ይህንንም ከሰማ በኋላ የሊዮ ገጽታ ሙሉ በሙሉ ይለወጣል። ፊቱ በቁጣ ይናደዳል። ያንን በማድረግ ምንም መብት እንደሌላት ይናገራል። ማንም ሰው በግል ህይወቱ ውስጥ ጣልቃ እንዲገባ እንደማይፈልግ ወዲያውኑ ግልጽ ይሆናል። በቁጣ ተነሳስቶ ለመውጣት ይቆማል። ነገር ግን ከመሄዱ በፊት ናንሲን ዳግመኛ እንዳትደውልለት ይነግራታል። ምንም እንኳን ናንሲ ልትጎዳው እንዳልፈለገች ብትነግረውም ሊዮ ሀሳቡን ወስኖ ይሄዳል። በዚያም ጊዜ ነው እውነተኛ ስሙን የጠራችው። ይህንን ድርጊት ለሊዮ መጨረሻ ቁጣ ቀስቃሽ ነበር። ፊቱ በስቃይ ተሞልቶ ወደኋላ ሲዞር ናንሲ እሱ ያለፈበትን ነገር እንደማታውቅ ይነግራታል። ለመጀመሪያ ጊዜ እውነቱን ሲያምን እውነተኛ ስሙ ኮናን እንደሆነና እናቱ ጋር ያለው ግንኙነት ከዓመታት በፊት ገና ትምህርት ቤት እያለ እንደፈረሰ ይነግራታል። እናቱ ስለ ግል ህይወቱና አንድ ነገር አግኝታ ነበር። ከዛም ጊዜ ጀምሮ ሙሉ በሙሉ አገለለችው። በመቀጠልም ይህን ስራ የጀመረው ለመኖር ብቻ እንደሆነ ለናንሲ ይነግራታል። ምክንያቱም ለእናቱ እሱ
እንደሞተ ሰው ነው። በዚህም ንግግር ከባድ ዝምታ ውስጥ ናንሲ ብቻዋን ትቷት ይወጣል። ከጥቂት ደቂቃ በኋላም ሊዮ እንደገና ወደ ክፍሉ በመግባት ስልኩ እንደረሳ ለናንሲ ይነግራታል። ክፍሉን ሲፈልግም ነገሮች ወደ ጎን ሲወረውር ብስጭቱ በግልጽ ይታያል። በመጨረሻም ስልኩን ያገኘዋል። ከዛም አንድ የመጨረሻ ጊዜ ይመለከታል። ገንዘቧን መልሳ እንደማታገኝ አረጋግጦላት እንደገና ይወጣል። ከቀናት በኋላ ናንሲ አንድ ሆቴል ማረፊያ ውስጥ ብቻዋን ተቀምጣ ትታያለች። ሊዮን እዚህ እንድታገኘው እየጠየቀችው እንረዳለን። እየጠበቀች ሳለ ባልተጠበቀ ሁኔታ አሁን እዚህ በአስተናጋጅነት የምትሰራውና የተባለችው የቀድሞ ተማሪዋ ታገኛታለች። ባልተጠበቀ መገናኘት አፍራ ናንሲ እዚህ በመገኘቷ በፍጥነት ሰበብ ታደርጋለች። መኪናዋን ለመሸጥ ደንበኛ እየጠበቀች እንደሆነ ለአና ትነግራታለች። እንደ እድል ሆኖ ሊዮ እሷን በተደጋጋሚ ስለጠየቀችው ብቻ እንደመጣ እየገለጸ በዚያኑ ጊዜ ይደርሳል። ናንሲ በግዴታ ፈገግ ብላ ባለፈው ጊዜ ላሳየችው ባህሪ እንደገና ይቅርታ ጠይቃለች። ለእሱ ስለምታምነው ለአንድ ጓደኛዋ ስለሱ እንደነገረችው ትገልጽለታለች። ሊዮ ለእናትየው ሁሉን ነገር እንደነገራት ከመናገሩ በፊትም በጥሞና ያዳምጣታል። እናቱ ምንም ባታስበውም እሱ ግን ከትከሻው ላይ አንድ ከባድ ሸክም እንደተነሳለት ይሰማዋል። ናንሲ በመገረም በደስታ ስሜት ትመለከታለች። ይህንን በማድረጉ ደስተኛ እንደሆነችና ከእሱ ጋር መሆን እንደገና ሕያው ሆና እንዲሰማት እንዳደረጋት ትነግረዋለች። ከዚያም ጊዜ እና ጠረጴዛ አጠገብ ስታልፍ ናንሲ ከሊዮ ጋር ስላላት ግንኙነት ጭምር ልትነግራት ትወስናለች። አሁን በመካከላችን ካሉ ሚስጥሮች ሁሉ ነፃ በመሆን ሁለቱም እንደገና ሆቴል ክፍል ውስጥ ይገናኛሉ። በዚህም ጊዜ በመካከላቸው ምንም አይነት ማስመሰል ሳይኖር የጠበቀ ፍቅር ጊዜያቸውን ያሳልፋሉ። ሲያበቁም ሁለቱምና ይህ መጨረሻ ስብሰባቸው እንደሆነ ያውቃሉ። ናንሲ በመጨረሻም እሱ በእውነት የሰጣትን ነገር ትረዳለች። ይህንንም በራስ መተማመንና ራሷ እንደገና ለመውደድ ጥንካሬ ነው። ሊዮ ተሰናብቷት ሲሄድ ናንሲ በመስታወት ፊት ቆማ ነጸብራቋን እየተመለከተች ይህ ጉዞ በእርግጥ ዋጋ ነበረው ወይ ብላ በጥልቅ ታስባለች። ሊዮን በተመለከተ ግን በህይወቱ ምን እንደሚሆን ለእኛ ግምቱን ይተዋል። የፊልሙ ማጠቃለያ ይህን ይመስላል። ውድ የሙሌ ሲኒማ ቤተሰቦች የዛሬው ፊልም ይህን ይመስል ነበር። ቤተሰብ ያልሆናችሁ ከታች ሰብስክራይብ የሚለውን በተን በመጫን የቤተሰባችን አባል እንዲሆን እንጋብዛለን። መልካም ጊዜ